ኦኬ ቶቼኒ በዚህ ነበር የጨመርኩት እና ፍሪጅ ውስጥ ነበረ ማታ ሰርቼ ግን ይበርዳል ፈራ እና ሞባይላችሁን ይዛችሁ አንዳንድ ጊዜ ስትቀመጡ ትቀቡታላችሁ። ከዛን በአንድ እጃችሁ ባለ ያያችሁ ድርቅ ስል ጊዜ በአንድ እጃችሁ እንደዚህ ታሽታላችሁ። ማሳጅ ነው የምታደርጉት ፊታችሁን። ከዛም በኋላ እሱ ሲደርቅ ደግሞ እንትን ይራገፋል። እንደዚህ ስታደርጉት ከደረቀ ሲደርቅ አሳያችኋለሁ። ወራህመቱላሂ ወበረካቱ። እንደዛ ወድና ተከበራችሁ የሌላ እምነት ተከታዮችም ሰላማችሁ ይብዛልኝ እያልኩኝ ይሄ ክሬም በጣም ወሳኝና አስፈላጊ ነው። ምርጥ ነው። በጣም ለፊታችሁ ወሳኝ ነው። እንደዛ ማሳጅ ላለበት ፊት ብጉር ስለቅና ነጠብጣብ ጥቁር ይቀርብናል አይደል? ለዛም እንደዚህ አይኖች ስርም የሚጠቁር ነገር አለ። ሱሱም ደግሞ ለብዙ ነገር ለፊት ጥራትም ለሁሉም ያኔ መዲያት ምልክት ምናምን ከፊታችን ካፍንጫ ላይ ለዛውም ደግሞ ከፊታችን ላይ እሱም ያባህልና እና የሞከርኩት ክሬሙን ሳይሆን ቋንቋውን ነው። እና እንደሱ እላችኋለሁ። ቶቼ ተጠቀሙበት፣ ይጠቅማችኋል። በጣም ወሳኝና አስፈላጊ ክሬም ነው። በቤት ውስጥ ነው የሚሰራው። ባዘይ አሰራሩንም እንዴት እንደምሰራው እንዴት እንደምጠቀሙ በቪዲዮም እያሳያችሁኝ ነው። እንደዛም ደግሞ በአፉም እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በተስፋ እጠይቃችኋለሁ። አይ አማርኛ አሁን አሰራሩን አሳያችኋለሁ። በጣም ደስ የሚል ክሬም ነው። ፊት ማየት ትችላላችሁ። ተቀብቼም ሲደርቅም ቪዲዮ አስቀምጬላችኋለሁ። ከፊታችሁ የሚገኝ ቪዲዮ ነው። በጣም ደስ የሚል ክሬም ነው። እንዴት እንደምትጠቀሙ ነግራችኋለሁ። መጀመሪያ የሚያስፈልገን ነገሮች አልባን ወይም ደግሞ ምንድነው አልባን ነው በአረብኛ አልባን ነው። በእኛ ደግሞ እንደ እጣን ነገር ነው። እጣን ነው የሚባለው። እልካም ይባላል በአማርኛ። ይሄኛው በፎቶ አይታችሁ በቪዲዮ አይታችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እሱን በሞያ ወርዳ ለ2 ሰዓት ወይም ደግሞ ጠዋሊ ወቅትም ካገኛችሁ መዘፋዘፍ ነው ማለት ነው። ትዘብዝቡታላችሁ። ከዛ በኋላ መጨረሻ ላይ በመጥለያ ወይም በምሽካል ትጠፍፋላችሁ። ከጠፈፋችሁ በኋላ ይሄው እንደዚህ በማጥበሻ የሚገኘው ውሃ የሱ ነው። ከሱ የወጣ ነው ነጩ ማለት ነው። ከዛ ነሻ ይሄው ከዚህ የወጣ ነው። ይሄው ከጠለልኩት በኋላ ነው። ይሄ አሁን ይጣላል። ያኔ ውሃ ብቻ ነው የሚፈለገው። ከዛ ነሻ 2 ማንኪያ፣ በዚህ ማንኪያ 2
እንጨምርበታለን እንዳይወፍርብን ማለት ነው። ከወፈረም ችግር የለውም ውሃ ሳይሆን ሞያ ወርዳ ተጨምሩበታላችሁ። ከዛ እናማስላለን። ከዛ ወደ እሳት እንወስድና እሳቱን ቀንሰን እኔ አሁን አነሳውበት ግን ቀንሷለሁ። ቀነስኩት መጨረሻ ላይ እንቀንስበትና መጥበሻው ከሞቀ በተለይ ቀንሱት በደንብ እሳቱን እናማስላለን እንዳይጓገልብን ማለት ነው። ከዛ በኋላ እንደዚህ እያማሰልን እየወፈረ ይመጣል። እሱ ራሱ ይወፍራል ክሬም እየሆነ የክሬም ባህሪ እያመጣ ይመጣልና ከዛን ዘይት ሎዘል ሐሉ ወይም ደግሞ ዘይት ሀብል አብሶዳ ወይም ደግሞ ጥቁር አዝሙድ ማለት ነው። ከሁለቱ አንድ ካላችሁ በጣም አስፈላጊ ነው። ሁለቱም ካላችሁ ደግሞ አንድ ማንካ ከሁለቱም ጨምሩበት። ይሄው እየወፈረ ስለሆነ ሲወፍር ጊዜ እስከ መጨረሻ ከወፈረ እሱን ዘይት እየሞቀው ያኔ በሞቁ ነው ያኔ ክሬሙ ሳይበርድ ማለት ነው። ቅዝቅዝ ሳይል ዘይቱን በሁለቱም አንድ ማንኪያ ከጥቁር አዝሙድ ዘይት አንድ ማንኪያ ደግሞ ከሎዘል ሐሉ ዘይት እንጨምርበታለን። ከዛ እናማስላለን። ከዛ እንዲዋህድ እናደርግና በትንሹ እንትን ክዳን ያለው ነገር ማለት ነው በትንሽ ነገር እናስቀምጣለን። ከዛም በኋላ ወይም ፍሪጅ ውስጥ እናረጋለን ወይም ደግሞ ሙከይፍ ያለበት ቦታ ሙቀት የማይበዛበት ቦታ እናስቀምጣለን። ምክንያቱም ለብዙ ቀን ሊሆንላችሁ አይችልም በሙቀት ይበላሻልና ማለት ነው። እና ከዛን ማታ ከፈለጋችሁ ቀን ከፈለጋችሁ ፍሪ ታይም ካላችሁ ያኔ የፈለጋችሁ ጊዜ ትቀቡታላችሁ። ሳትቀቡ በፊት ደግሞ ይሄው ዘይቱን ይሄ ዘይት ሎዘል ሐሉ ይሄ ነው። በጣም ኦሪጂናልም አለ። ኦሪጂናልን ተጠቀሙ። ዘይት ሎዘል ሐሉ በጣም ወሳኝ ነው ለቆዳችን ጤንነት በጣም አስፈላጊና ለቆንጅና አስፈላጊ ነው እና እንጨምርበታለን። ዘይት ጥቁር አዝሙድም ደግሞ ካላችሁ አንድ ማንካ ጨምሩበት። ከዛ ፊታችን ቅድማ በሳሙና እናጥባለን። ጥርት እናደርግና እናሽፋለን። ከዛም በኋላ ክሬሙን እንቀባለን። ለተወሰነ ደቂቃ እንቀመጣለን። እሱ እየደረቀ ሲመጣ ማሳጅ እናረጋለን። ከዛን ማሳጅ ካደረግ በኋላ በራሱ ጊዜ ቆሻሻ ምናምን ይዞ ከፊታችን ይወርዳል። ከዛን በሳሙና አናጥበው በውሃ ብቻ ነው የምናጥበው። መጨረሻ ላይ በውሃ ብቻ ነው የምናጥበው። ከዛን ሞያ ወርዳ ፊታችን እናስጣጣለን። ቀስ ብለን በሶፍት ሞያ ወርዳ ፊታችን እንቀባለን። ከዛን እንተዋለን። በቃ ምንም በሳሙና ማጠብ ምናምን አያስፈልግም። ምክንያቱም ይሄ ዘይት ሎዘል ሐሉ አስፈላጊ ስለሆነ ማለት ነው ለቆዳችን እና ቆዳችን እንዲወጠር ያኔ እንዳይሸበሸብ ያኔ ወጥር እንዲበልና እንዲያምር መልካም ወዝ እንዲኖረው ፊታችን ይጠቅመናል። እና ጀርቡና እዩት። ኦሪጂናል ክሬም ነው። በቤት ውስጥ የሚገኘው ሱቅ አትወጡም፣ ፍለጋ አትሄዱም። በጣም ያስፈልጋል ብዬ ተስፋ አደርጋለሁ። ከተመቻችሁ ላይክ ሼር አድርጉልኝ። አመሰግናለሁ።